አዲስ አበባ ውስጥ በአንድ የሚኒስቴር መስሪያ ቤት የከፍተኛ ባለሙያነት ስራ ለቅቄ ገጠር በመግባት ድንቅ የግብርና ስራ እየሰራሁ እገኛለሁ። ሙሉውን ሀሳብ ከቪዲዮ ያገኛሉ። ቪዲዮን ላይክ አድርገው ይጀምሩ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። እንዴት ናችሁ? እንዴት ከረማችሁ? እንግዲህ አሁን ቸርነት እባላለሁ። አሁን ወደ ገጠር አካባቢ የተለያዩ የግብርና ስራዎችን እየጀመርኩ ነው ያለሁት። ይህ ነገር ሰዎችን ለማስተማር የምሰራው ስራ ነው የሚሆነው። ግብርና ላይ ስፔሻሊ የእርሻ ልማት ላይ የአትክልት ልማት ላይ ነው። ሰዎችን ለማስተማር ሪሰርች ነክ ስራዎችን ለመስራት ነው። እንግዲህ እስቲ የምሰራውን እያንዳንዱን ነገር ለእናንተ ለማሳየት እሞክራለሁ። ከዚህ እንጀምራለን ማለት ነው። ቦሎቄ ነው የሚባለው። የተለያዩ ዝርያዎች ናቸው የተዘሩት እዚህ። አሁን እነዚህ ብዙ ጥቅም ይሰጣሉ። አንደኛ ምግብ ለማቅረብ በጣም ትልቅ ሚና ይጫወታሉ። በምግብ አቅርቦት ውስጥ እጅግ በጣም ከፍተኛ ድርሻ አላቸው። ከዚህ በበለጠ ደግሞ መሬትን በማዳበር ይታወቃሉ። አሁን እኔ እዚህ ይህን ቦሎቄ ብቻ ሳይሆን በቆሎ አብሬ ቀላቅዬ ዘርቻለሁ። ለምን? በቆሎ ቀጥታ ዩሪያ የሚባል ማዳበሪያ ከነዚህ ቦሎቄዎች ያገኛል። እነዚህ በተፈጥሯቸው ምንድን ነው ናይትሮጂን የተባለ ጋዝ ከአየር ውስጥ እየሰበሰቡ ፊክስ ያደርጋሉ ወይም ወደ ዩሪያ ይቀይራሉ መሬት ውስጥ። ስለዚህ ይህ ነገር መሬቱን ያዳብራሉ ማለት ነው። መሬቱ ትንሽ የደከመ ስለሆነ ሳር ነበረበት እንደምታዩት። ያን ሳር ቆፍሬ ወደዚህ ቀይሬው አሁን ምንድን ነው የሆነው? እነዚህን ዘራው። እነዚህ ቀጣይ መሬቱን እያዳበሩ በጎኑ ደግሞ በቆሎ ዘራው። በቆሎ ስዘራ ምንድን ነው በቆሎ ከነዚህ የሚመረተውን አሞኒያ ወይም ዩሪያ ይጠቀማል ማለት ነው። እንደገና ደግሞ እነዚህ በተፈጥሯቸው ደካማ ስለሆኑ በቆሎ ላይ የተጠመጠሙ ያድጋሉ፣ ድጋፍ ያገኛሉ ከበቆሎ። በቆሎ ደግሞ ከነሱ ምንድነው ምግብ ነው የሚያገኘው፣ ዩሪያ የሚባለው ማዳበሪያ ማለት ነው። ስለዚህ በዚህ መልኩ በትንሽ ቦታ ላይ ለምሳሌ እኔ 2 የተለያዩ ሰብሎችን ዘርቻለሁ። ምርታማ ሆናለሁ፣ ምርትና ገቢ ይጨምራል። በዚህ መልኩ የእርሻ ስራ ብንሰራ ውጤታማ እንሆናለን ማለት ነው። ስለዚህ ይህ እጅግ በጣም ወሳኝ ነው። እነዚህ 2 ዘሮችን ወይም በቆሎና አደንጓሬ። በቆሎ አክቹዋሊ ገና አልበቀለም። አደንጓሬው ከወጣ በኋላ ነው። በቆሎ ላስት ዊክ ባለፈው ሳምንት ተክያለሁ፣ ከ4 ቀን በፊት። በቅርብ ቀን ይበቅላል ብዬ አስባለሁ። እንግዲህ ከዚህ ትንሽ ቦታ ላይ መሬቱን በዚህ መልኩ በማዳበር ምርትና ምርታማነትን ጨምረናል ማለት ነው። ሁላችንም በዚህ መልኩ ብንሰራ ምን ይሆናል? ምርታችን ይጨምራል። ከትንሽ ቦታ ላይ ብዙ ምርት ማግኘት እንችላለን። ኢቭን ዶሮም እንደዚህ እንስሳት ያለው ሰው ደግሞ ቀጣይ ከበቆሎ እና ከነዚህ ቅጠል ምግብ አዘጋጅቶ እንስሳቱን መመገብ ይችላል። በዚህ ደግሞ 3ኛ ትርፍ እናገኛለን ማለት ነው። ይህ በጣም ወሳኝ ነው። ስለዚህ እኔ እጅግ ሁሌ የሚደንቀኝ የእርሻ ስራ ነው አንደኛው ማለት ነው። ስለዚህ እችን ለተመልካቾቻችን ብናደርስ ጥሩ ነው ብዬ ነው። ቆስጣ ናቸው እነዚህ። ቆስጣ ናቸው። እድሜ ልካቸውን ቅጠሉን እየቀነጠስን ብቻ መመገብ እንችላለን። አሁን ይበተናል፣ አንድ ቦታ ላይ ስለበዛ እንበትነዋለን። ቆስጣ የሚባሉ ነው። በጣም ምርጥ ዘር ነው። አሁን ቅርብ ቀን ነው የተተከለው። እየተዘራው በጣም 100% ብቅለት አለው እንደምታዩት። ይህ እንግዲህ ጤነኛ ምግብ እናገኛለን። ጥሩ ምግብ ለጤናችንም ማምረት እንችላለን። ለገበያም አቅርበን ገቢ ማግኘት እንችላለን። አሁን ይቺ መሬት ትንሽ ትመስላለች አይደል? ግን ይሄ አመቱ ሙሉ ነው የሚቀነጠሰው ካደገ በኋላ እና ምርትና ምርታማነቱ ከፍተኛ ነው። ሰዎች በዚህ መልኩ በትንሽ ቦታ ላይ ሰርተው ብዙ ነገር ማግኘት ይችላሉ። ጤናቸውን መጠበቅ ይችላሉ። ገቢ መጨመር ይችላሉ። ይህንንም በሰፊው ማስተማር እንፈልጋለን ማለት ነው። በጣም የተለየ ነው። የጥቁር ጎመን ነው የሚባለው። ይህን ጠቅላላ አሁን በመሀል የዘራው ጥቁር ጎመን ነው። እንደምታዩት ቶሎ ነው የሚበቅለው፣ ምርጥ ዘር ስለሆነ ቶሎ የመብቀል ችሎታ ደግሞ አለው። ይህ ጥቁር ጎመን ከ8 እስከ 12 ጊዜ ነው የሚለቀመው። ካደገ በኋላ 8 እስከ 12 ጊዜ ትለቅማለህ። በወር 3 ጊዜ ትለቅማለህ። ከዚች ብቻ ሰዎች ስንትና ስንት ምግብ ማምረት ይችላሉ፣ ብዙ ገንዘብ ማግኘት ይችላሉ ማለት ነው። ጥቁር ጎመን ነው የሚባለው። ከ8 እስከ 12 ጊዜ ይሰበሰባል። እንደ አበሻ ጎመን ተነቅሎ አንዴ አይጣልም ማለት ነው። በጣም የተለየ ቫራይቲ፣ የተለየ የሰብል አይነት ነው። ይህም ደግሞ በጣም እና እንደምታዩት ከአሁኑ ከለሩን እያሳየ ነው ወደ ጥቁር
ወደ ጥቁር የሚባለው በዚህ ከለሩ እና እንደምታየው ነው እንዴት እንዳማረበት 100% ነው ጀርሚኔሽኑ ራሱ ብቅለቱና በዚህ ትንሽ ቦታ ላይ ነው የዘራሁት ነው። አሁንም ከዚህ ግን የማገኘውን ካልኩሌት ሳደርገው ይደንቃል። ከምግብ አንጻርም ቢሆን ከገቢ አንጻርም ቢሆን ማለት። ስለዚህ ይህን ጥቁር ጎመን ሰዎች ቢዘሩት ቢጠቀሙበት እጅግ በጣም አዋጭነት አለው ማለት ነው እና እስከዛ ድረስ ማሳየት ትችላለህ እና በጣም ቤስት ነው። ስፔሻል እንግዲህ ከምግብ ዋስትና አንጻር ጤነኛ ምግብ ከመብላት አንጻር ይሄ ነገር በጣም ተመራጭ ነው። ጥቁር ጎመን ይባላል። አሁንም ዘሩ እኔ ጋ ስላለ ሰዎች ገዝተው መዝራት መጠቀም ይችላሉ ማለት ነው። ወደዛኛው እንቀጥላለን። እቺ ደግሞ በመሃል ምንድነው ያደረኩት? ቀይ ስር። ይኸው ቀይ ስር እዚህ ጋር ትታያለች አይደል? እቺ አሁን ቀይ ስር ናት፣ እየበቀለች ናት። እየበቀሉ ነው። አሁን ትንሽ ቀይ ስር አበቃቀሉ ላይ የመዘግየት ባህሪ ያለው ከሌሎቹ አንጻር ሳየውና ቀይ ስርም እጅግ በጣም ጠቃሚ ነው ለምግብ ዋስትና ለገቢም ቢሆን። እኔ አሁን ያለሁበት ይሄ ቤት ያለበት አካባቢ ደግሞ ለቀይ ስር ጠቅላላ አሁን ለዘራኋቸው አትክልቶች ምቹ ነው። ተባይ አይበላቸውም። እነዚህ ተባይ አያጠቃቸውም። አየሩም ምቹ ነው። አሁን ይሄ እየበቀለ ነው እንደምታዩት፣ አልፎ አልፎ መብቀል ጀምሯል። ጥሩ ይዞታ ይኖረዋል ብዬ ነው የማስበው እንደ ሌሎቹ ማለት። ስለዚህ ይህም ሰዎች ቢተክሉ ጓሯቸው ላይ እርሻቸው ላይ እጅግ በጣም ተጠቃሚ ነው የሚሆኑት ማለት ነው። በጣም ከምወዳቸው አትክልት አይነቶች መካከል አንደኛዋ እቺ ናት። ይሄ ሰላጣ ነው የሚባለው። ተመልከት፣ በመስመር ነው የዘራሁት። ይሄም ቶሎ የመብቀል ችሎታው በጣም እጅግ በጣም ከፍተኛ፣ በጣም ነው እየበቀለ ያለው። እንግዲህ ቅርብ ቀን ነው የተከልኩት፣ ግን ዘሩ በጣም ቤስት ነው፣ ምርጥ ዘር ነው። እንግዲህ ምንድን ነው እግረ መንገድ የምመክረው ሰዎች ምርጥ ዘር መጠቀም አለባቸው። ዝም ብላ ያገኘውን ዘር መግዛትና መጠቀም የለብን። ምርጥ ዘር ነው መጠቀም ያለብን። እንደዚህ በደንብ ይበቅልላል። እድገቱም ጥሩ ነው የሚሆነው፣ ምርታማነቱም አሪፍ ይሆናል ማለት ነው። ስለዚህ አሁን እቺ ሰላጣ እንደምታየው በመስመር እየበቀሉ ናቸው። ጥሩ የጀርሚኔሽን ሂደት ላይ ናቸው እና ይህም በምግብ ዋስትና ውስጥ ገቢ በመጨመር ሂደት ውስጥ እጅግ በጣም ከፍተኛ ሚና ነው የሚጫወተው። እኔ አሁን በዚች ትንሽ አንድ መደብ ላይ እንግዲህ እንደምታየው ስንት ነገር ዘራው? አራት። እዚህ ጋር መጨረሻ ታች ላይ ምን ዘራው? ቆስጣ፣ ቀጥሎ ጥቁር ጎመን፣ ቀጥሎ ቀይ ስር፣ ቀጥሎ ሰላጣ ዘራው። እንግዲህ ከዚህ ምግብ የምታገኘውን አስብ፣ ፕላስ የምታገኘውን ሽጠህ እንኳን የምታገኘውን ብርም ማሰብ ትችላለህ። ስለዚህ ምንድን ነው እኔ አሁን ከከተማ ወጥቼ ገጠር ላይ ነው ቤቱ ያለው የኔ ቤት። እዛ ግቢ ላይ ይህን ልማት ይህን ስራ እየሰራው ነው። ሞር ደግሞ ይህን ስራ የምሰራው ምንድን ነው ሰዎች ከዚህ ተምረው የተሻለ ገቢ እንዲያመነጩ የስራ እድል እንዲፈጥሩ በማሰብ ነው በዋናነት። ስለዚህ ይህን ነገር እዚህ ጋር እንማርባቸዋለን ማለት ነው። ሁሉንም ነገር ደግሞ እኔ የማመርጠው ኦርጋኒክ ነው፣ የምጠቀመው ኬሚካል የለም። ለምን? በኬሚካል የተመረቱ ምግቦች ምንድን ነው ለጤና ጠንቅ ናቸው፣ ጥሩ አይደሉም። ስለዚህ ኦርጋኒክ ምግብ ነው። አሁን እዚህ ግብ የምታየው ኮምፖስት ጨምሬበታለሁ፣ ፍግ የከብቶችበት ጨምሬያለሁ። ፕላስ ደግሞ መሬቱን ይበልጥ ለማዳበር እንዳልኩ እነዚህ ናይትሮጅን ፊክስ የሚያደርጉ እንደ ቦሎቄ አይነት አትክልቶችን በየቦታው ዘርቻለሁ። እሱንም አሳያለሁ። እያንዳንዱ ቦታ ላይ አሉ። ይሄ ደግሞ ያው ነጭ ሽንኩርት ነው። አሁን አረም እየወጣ ነው፣ ይታረማል። አሁን ነጭ ሽንኩርት ነው። ነጭ ሽንኩርትም በጣም ወሳኝ ነው በእኛ የምግብ ሲስተም ውስጥና ገቢን በማመንጨት ሂደት እጅግ ከፍተኛ ሚና ይጫወታል። የተወሰነ መደብ ላይ ነጭ ሽንኩርት ዘርቻለሁ። ነጭ ሽንኩርቱ መሀል አሁንም ምንድን ነው ያደረኩት? መሬቱ ሜዳ ነበር፣ አንተም በፊት ታውቀዋለህ መሰለኝ። ተቆፍሮ ብዙ ተለፍቶበት ነው ወደዚህ የተቀየረውና ትንሽ የለምነት ችግር ሊኖረው ይችላል ብዬ ነው የማስበው። እኔ ደግሞ ማዳበሪያ መጠቀም አልፈልግም፣ ኬሚካል ኦርጋኒክ ምግብ ነው ማምረት የምፈልገው፣ ማስተማርን የምፈልገው። ስለዚህ ምንድን ነው እያደረኩ ያለሁት? በተፈጥሮ መሬቱን ለማዳበር ነው የምሞክረው። እዚህ መሀል እንደምታዩት አሁን ምንድን ነው ያደረኩት? ነጭ ሽንኩርት አይደል? እነዚህ በነጭ ሽንኩርቱ መሀል ግን ይዎችን እነዚህን ተመልከት። ያን አደንጓሬ ነው እየዘራሁት። ለምንድን ነው ቅድም ነገር ያለው ሪዝኑ እነዚህ ጠቅላላ መደዳውን ሶስቱንም መደድ ይኸውት፣ በዛም ሳይድ በዚህም ሳይድ ሁሉንም የነጭ ሽንኩርት መሀል ምንድን ነው ያደረኩት? ቦሎቄ ወይንም አደንጓሬ ነው የዘራሁት። ቢኮዝ መሬቱን ስለሚያዳብሩት ማዳበሪያ መጠቀም አልችልም እኔ አላማዊ ስላልሆነ ማለት ነው። ኬሚካል አልጠቀም መሬቱን ለማዳበር። በዚህ ግን መሬቱን ለማዳበር
ጥረት አደርጋለሁ። ኮምፖስትም ፍግ ምናምን ይኸው እንደምታየው አድርጌበታለሁ። ግን ሞር እነዚህ እጽዋት መሬቱን ያዳብሩታል። አሁን ይህን መሬት ስለሚያዳብሩ ለነጭ ሽንኩርቱ ምንድን ነው የሚሰጡት? ናይትሮጂን ዩሪያ ይሰጣሉ። ስለዚህ ሰዎችም ይህን ትምህርት ቢወስዱ ጥሩ ነው። ሌሎችም ቀጣይ የምሰራቸው ብዙ አሉ። ለጊዜው የደረስኩበትን ለተመልካቾች ይህን ስራ ለሚወዱ ሰዎች ላድርስ ብዬ ነው። ስለዚህ አሁን በየባህሉ ስትሄድ ይህን ቦሎቄ ዘርቻለሁ። መሬት ከማዳበር ባለፈ አዘሴም ታይም ምንድን ነው አሁንም ምርት እየጨመርኩ እሄዳለሁ። ከትንሽ ቦታ ላይ ትልቅ ምርት ታገኛለህ ማለት ነው። ሰዎች ይህን እንዲረዱት እንዲጠቀሙበት ፍላጎቴ ነው ማለት ነው። እንዳላየ በቅለዋል። አሁን ከፍ ካሉ በኋላ እናርምና ኮትኮት ስናደርግ ደግሞ የበለጠ በጣም ያጓጓል ማለት ነው። ስለዚህ ጠቅላላ መደዳው ነጭ ሽንኩርቱን ተመልከት። እዛ ጋር ሄድ አየህ፣ በጠቅላላ በቅለዋል። አሁን በቅለዋል 100%። ስለዚህ መምጣት ትችላለህ። በዚህ እየቀረጽክ አንተ እንዳለ በቅለዋል። እንዳለ ጠቅላላ ማለት ነው። 100% በዛም ሳይድ እዚህ ጋር እንደውም በርከት ታረኩና ስፔስ ስላለው አሁን እቺ አልፋ አልፋ ትባላለች። እነዚህ አሁን በመስመር የተዘሩት እነዚህ አልፋ አልፋ ይባላሉ። እነዚህ ምንድን ናቸው? የእንስሳት ምግብ ናቸው። ይህን የበሉ እንስሳት እጅግ በጣም ከፍተኛ ምርት ይሰጣሉ። ስፔሻሊ አሁን አንዲት ላም ይህን በየቀኑ አንድ እንደዚህን በዚህ ጭብጥ ብትበላ ታጭዶ ቢሰጣት እስከ 4 ሊትር ወተት ትጨምራለች ነው የሚባለው። እና ይህ ለእንስሳት በተለይ ለወተት ልማት እጅግ በጣም ጠቃሚ ነው። ለዶሮ እርባታም ጠቃሚ ነው። ዶሮ እንቁላል ለሚያመርቱ ሰዎች ቢጫ ከለር ታውቃለህ? እንቁላል ላይ ያን ቢጫ ከለር የሚሰራው ይሄ አትክልት፣ ሌሎች አረንጓዴ አትክልቶች ናቸው። ስለዚህ ብቻውን ቀረብ አድርገህ ብትቀርጽልኝ ደስ ይለኛል። በጓሮም አሉ አሳያለሁ። ብቻውን አልፋ አልፋ ትባላለች። እየበቀሉ ነው አሁን ገና። ክረምቱ ትንሽ ጫና ያለው ይመስለኛል። አርመዋለሁ፣ እንትን አሳሰዋለሁ። እነዚህ አልፋ አልፋ ናቸው። የእንስሳት መኖ ናቸው። እኔ አሁን እዚህ ዘር ለማባዛት ነው ጥረቴ። ፕላስ ደግሞ እንደዚሁም ለሰዎች ለማስተማር ነው። ለራሴም ደግሞ ዶሮ ምናምን ቀጣይ ቢኖረኝ ከዚህ እየወሰድኩ አበላቸዋለሁ ማለት ነው። ቢሸጥም ደግሞ ገንዘብ ነው ማለት ነው። ስለዚህ ባለች አሁን እቺ ትንሽ ቦታ ላይ ናት፣ ግን ብዙ ምርት ይሰጠኛል። ይሄ ደግሞ አቅርቦ ይሄ አሁን የምታየው ማለት ነው። ይሄ ለሰውም ለእንስሳትም ምግብ ነው። ማሾ ነው የሚባለው በአማርኛ፣ በእንግሊዝኛ መንግቢን ነው የሚባለው። ይህም ደግሞ ምንድን ነው እንስሳትም ይበላሉ። አዘሴንታይም እኛም ደግሞ ቀቅለን ንፍሮ መብላት እንችላለን። ስለዚህ ይሄ ማሾ ነው። እዚህ ጋር እየበቀሉ ነው እነዚህ እና አሁን እነዚህ ሁለቱም የሚገርም ነገር መሬት የማዳበር ችሎታ አላቸው። እንደ ቦሎቄው ናይትሮጂን ፊክስ ያደርጋል፣ አዘሴንታይም መሬት ያዳብራሉ። የሚገርም ነገር እና ይህም ማሾም ይህን አልፋ አልፋውን ለእንስሳትም ምግብ ማዋል ይቻላል። ማሾውን ደግሞ ለሰው ምግብ ተጨማሪነት በተጨማሪ መጠቀም ይቻላል። አልፋ አልፋው ለእንስሳት ብቻ ነው። ስለዚህ ይህንንም ሰዎች ቢማሩ ጥሩ ነው። መሬት ያላቸው ሰዎች ቢሰሩ፣ መሬት የሌላቸውም ሰዎች በጥቂት መሬት ላይ ነው እንዳረኩት አድርገው ትርፍና ገቢያቸውን መጨመር ይችላሉ ማለት ነው። የዝሆኔ ሳር ነው የሚባለው ወይንም በእንግሊዝኛው ኤሌፋንት ግራስ ነው የሚባለው። የዚህ ዋነኛው ጥቅም ምንድነው? የእንስሳት መኖ ነው፣ የእንስሳት ምግብ። ለሚወፍሩም ለወተት ላሞችም፣ ለበጎችም፣ ለፍየሎችም ማብላት ትችላለህ ማለት ነው። ይሄ በጣም እጅግ በጣም ጠቃሚ የመኖ ዘር ነው። አሁን ይህን ዛሬ አንድ ምርጥ አርሶ አደር አዲስ አበባ ውስጥ የሚሰራ አርሶ አደር አለ። እሱ ሰጥቶኝ ነው። አሁን እነዚህን ቦታ የመረጥኳቸው አሉ። እዛ ውስጥ እተክላቸዋለሁ ወይንም እቀብራቸዋለሁ ማለት ነው። እንዴት መሰለ የሚተከለው? ይሄ አሁን እንዲህ በጎን መሬት ውስጥ አስቀምጠ እንደ ሸንኮራ አገዳ ማለት ነው። ስለዚህ ይህን መሬት ትንሽ ማስ አድርገህ ታስቀምጣለህ። ከላይ በስሱ አፈር ትጨምራለህ። ከዛ ቺቺ ጉጠት ትታያለች። ቺቺ ጉጠት ቅጠል ታወጣለች፣ ትበቅላለች። ስር ደግሞ ከስር ይሰዳል። ስለዚህ ይሄ አንዱ የመኖ በጣም ጠቃሚ ነው። እስቲ የሆነ እችንም ብናበቅል ለሰዎች ቀጣይ እኛ ደግሞ እንደዚህ ቆርጠን ልንሰጣቸው እንችላለን ማለት ነው። ሌላው ደግሞ አሁን እነዚህ ማለት ነው፣ እነዚህም ይኸው አርሶ አደር ናቸው የሰጡኝ፣ አመሰግናቸዋለሁ። እነዚህ አሁን
እንትን ነው የሚባሉት የሽኮኮ ሳር ሽኮኮ ሳር ማለት ይሄ ነው። በጣም ከላይ ቆርጠውት ነው እንጂ ይሄ በጣም ትልቅ ሳር ነው የሚሆነው። እንደዚህ እዚህ ጋር ነው የሚደርሰው እና እቺ አሁን ሽኮኮ ሳር ትባላለች። አሁን እቺ እያንዳንዷ እቺ አሁን ተነቅላ አሁን ላሳይ። አሁን እቺ ብቻ አንድ ሀገር ትሆናለች። እቺ ለብቻዋ እንደዚህ እቺ ለብቻዋ ተፈልቅቃ ማለት። ስለዚህ የሽኮኮ ሳር ነው የሚባለው። ብዙ ጊዜ ምንድነው ይሄ ሽኮኮ የተባለበት ምክንያት ከዚህ በፊትም ቪዲዮ ሰርቼ አስተምሬያለሁ። ሽኮኮ የሚባሉ አውሬዎች አሉ። ብዙ ጊዜ ጫካ ውስጥ ድንጋያማ አካባቢ የሚኖሩ እነሱ ካካቸውን በሚጥሉበት ቦታ ላይ በጣም ይበቅላል። ስለዚህ በዛ ሰበብ ሽኮኮ ሳር የተባለው ኮምፖስት በጣም ስለሚወድ። ስለዚህ ይህን እንግዲህ ዛሬ እዘራለሁ። ይህም እንግዲህ ሰዎች ከዚህ እንዲማሩ፣ ቀጣይ ደግሞ ከጸደቀልን ለሰዎች ከዚህ ላይ ከፍለን እንሰጣለን ማለት ነው። በዛች ቲማቲም ታያለ እዚህ ጋር የሚገርም ነገር። አሁን ይህን ቲማቲም እኔ አልተከልኩትም። አክቹዋሊ ወፎች ናቸው ከጎረቤት አምጥቶ እዚህ ጋር ወፍ ዘራሽ የሚባል ቲማቲም ነው፣ ግን ፍሬ ይዟል። ተመልከት። ሌላም ቲማቲም አለ እዚህ ጋር እና እኔ እዚህ ጋር በቅለው ሳገኝ ምንድን ነው ያደረኩት? አሁን ይሄ ቤት ብቻውን ቤት ናት አይደል እንዴ? ግን በቅለው አገኘኋቸው። ለወደፊቶችን ቦታ እስከምጠቀም ድረስ እኔ ቦታ መባከን ስለሌለበት አይደል፣ መባከን የለበትም። ይህን ቤት ግድግዳ ሰርቼ ለጥቅም እስከማውለው ይህን ቲማቲም ነቅዬ መጣል አልፈለግኩም። ስለዚህ አሁን ወደ ስንት ፍሬ ይዘዋል ተመልከት። የአንድ ቀን ምሳ ወይ ቁርስ ይችለኛል ማለት ነው ለእኔ ይሄኛው። ያቺም እንደዛው ገና እያበበ ነው ራሱና አበባ እያወጣ እንትን እያለ ነው። ምንድን ነው ያደረኩላቸው ታዲያ? እኔ መሬት ላይ እንዳይወድቁ አሰርኳቸው። ስቴኪንግ ይባላል። ደካማ ፍሬ ሲይዛውን ስለሚከብደው ይወድቅና መሬት ላይ ከተገናኘ ፈንገስ ይበለዋል፣ ይሞታል። ስለዚህ እቺን አሰርኩ። ከዛ በላይ ትልቁ ሀሳብ ያደረኩለት ምንድን ነው? አደንጓሬ ነው አጠገባቸው የዘራሁት። ተመልከት፣ አደንጓሬ ነው። ይህ አደንጓሬ ቦሎቄ ቅድም ያልኩ ማለት ነው። በየጠቅላላ ለምንድን ነው አደንጓሬ ሆነ የዘራሁት? ደጋግሜ ነግሬያለሁ። መሬቱን ለማዳበር ነው። ቲማቲም ደግሞ በተፈጥሮ ሆዳም ነው የሚባለው። በጣም ሆዳም ነው። በጣም ምግብ ይፈልጋል። ከሚፈልገው ምግብ ውስጥ ደግሞ አንዱ ዋናው ምንድን ነው? ዩሪያ የሚባለው ማዳበሪያ ነው። ያን ዩሪያ እኔ አሁንም ኬሚካል መጨመር ስለማልፈልግ ኦርጋኒክ ምግብ ለራሴም ለሰውም ማቅረብ ስለምፈልግ ምንድን ነው ያደረኩት? እነዚህ ቦሎቄዎችን ነው አጠገቡ የዘራሁት። ተመልከት፣ ቲማቲሙ እዚህ ጋር ነው፣ እነዚህ እዚህ ጋር መደዳው እዚህ ጋም እዚህ ጋም እዚህ ጋም እዛ ጋም ለዚህኛውም በዛ በኩል መቅረጽ ትችላለህ። እና ምንድን ነው የአድቫንቴጁ? ቦሎቄው እንደዚህ ያደረኩት እዚህ አካባቢ ያለውን አፈር እንዲያዳብሩለት ነው ቲማቲሙ። ከዛ ቲማቲሙ ምንድን ነው ዩሪያ ያገኛል። ዩሪያ ሲያገኝ ምንድን ነው ምርትና ምርታማነታችን ይጨምራል ማለት ነው። ተመልከትና ሰዎች ይህ በጣም ግብርና ስራ ውስጥ እጅግ በጣም ከፍተኛ ጨዋታ ነው። ይህን ሰዎች ማወቅ መቻል አለባቸው። እኔ አሁን ለቲማቲሙ መሬቱን አዳበርኩ፣ እያበላሁት ነው። ጥሩ ምርት አገኛለሁ። ቀጣይ ንጹህ ምርት፣ ጥሩ ምርት ማለት በርካታ ምርት። ስለዚህ ይህ አጠገባቸው በዚህ መልኩ ተዘርቷል። እጅግ በጣም እንደዚህ ሲበቅል ደግሞ ያስደስተኛል። መደዳውን አሁን እቺን መቅረጽ ትችላለህ። ተመልከት፣ እስከዛ ድረስ ተመልከት። ይህ ቦሎቄ 100% በቅሏል። እስከዛ እስከ አንተ ተመልከት፣ እስከዚህ ማለት ነው። ይህ እንዳለ ቦሎቄ ነው እንግዲህ። እቺ ቤት አሁን ለእቃ ቤት ወይ ሳምቲንግ ቀጣይ እንደዛ አረጋታለሁ። ግን ለጊዜው ምንድን ነው ለጊዜው እቺን ስፔስ የዝናብ ጠፈጠፍ ስላለ እርጥበቱ ወደዛ ስለሚሄድ እንዴት እንዳበቀለው ለእኔ ምግብ አገኛለሁ፣ ምርት አገኛለሁ፣ ሳንቲምም አገኛለሁ ከዚህ ላይ። ስለዚህ ያለንን ቦታ በአግባቡ ፊሸንትሊ መጠቀም መቻል አለብን። መሬት ስለሰፋ አይደለም ያብ ስራ። አሁን ሰው መሬት የለኝም እንዲህ የለኝም ይላል። ኖ መሬት ማይንድ ውስጥ ነው፣ ጭንቅላት ውስጥ እንትን ካለ መሬት ብዙም ችግር የለውም። ስለዚህ እንደምታየውን በጣም ያስደስተኛል። እቺን ትንሽ ቦታ በዚህ መልኩ ተጠቅሜያለሁ። ደግሞ ለአትክልቶቼ ማዳበሪያ ምግብ እንዲሰጡ አድርጌያለሁ ማለት ሰዎች ከዚህ ቢማሩ ጥሩ ነው። ከነጩ ድንጋይ ጀምሮ ጠቅላላ ቦሎቄ ተዘርቶ በቅሏል እስከ ላይ ድረስ። የሚገርም ነገር እስከ ላይ ከአጥሩ ስርስር ማለት ነው። ይህ እንዳለ ፕላስ ደግሞ እግርን ተከትሎ ተመልከት። ከላይ ጀምረ እስከዚህ ዝቅ እያልክ ብትመጣ አሁን ተዘርቶ ቦሎቄ ነው።
ጠቅላላ አሳያለሁ። ወደዛ ተመልከት። ይኸው ይሄም ገና እየበቀለ ይኸው እነዚህ አሁን በዛ ስር ምን እንዳለ ይታያል። አሁን ላይ ይታያል እንዳለ ከዚህ ጀምሮ እስከታች ተዘርቷል። ባለችው ትንሽ ስፔስ ላይ ፕሮዳክቲቭ መሆን ማለት መቻል ይሄ ነው። ጥቂት ቦታ ላይ አሁን ከዚህ የሚገኘው ምርት ታያለ። ቀጣይ የሚገርም ነው። አንደኛ ትልቅ ምርት ታገኛለህ፣ በትንሽ ቦታ ላይ መሬቱን ምርታማ ታደርጋለህ። ስለዚህ እኔን ነገር መማር አለብን። ወጣቱን ቢማር ትልቁም ሰው ቢማር። ለምን ምግብ እርሻ ደግሞ ወሳኝ ነው። ሰው ካልበላ መንቀሳቀስ አይችልም። ነዳጅ ነው አይደለኛ? የግብርና ምርት ነዳጅ ነው የሚባለው። መኪና በነዳጅ እንደሚንቀሳቀስ እኛ ደግሞ ያን ካላገኘን ምግብ ካላገኘን መንቀሳቀስ እንችላለን? ብዙ ጊዜ አንችልም። ስለዚህ ሰዎች ምግብ ማምረት መለማመድ አለባቸው። ማይንዳቸውን መቀየር አለባቸው። አሁን ባለፈው አንዱ ሳስተምር በዩቲዩብ ላይ ግብርና ሳስተምር ወቀሰኝ ማለት ነው። ወይንም እንደ ስድብ አይነት ነገር ስድብም አልለውም። አክቹዋሊ ስድብም ጠቃሚ ነው። አንተ ካወቅበት ሰዎች ሲሰድቡ ወደ መልካም ነገር መቀየር ከቻልክ ችግር የለውም። ቀዳዳንም ሊያሳይ ይችላል። የሆነ አንተ መስመርን እንድትቀይርም መልካም ነገር ሊሆን ይችላል። እኔ በዛ ወስጄ ነው። ስለዚህ ይህን ነገር ይኸው ዝም ብለህ ከማውራት ቆፍር አሳየን ነው የሚለው እና ልጁ ምን ዝም ብለህ ትለፈልፋለህ መቆፈር ነው እንጂ ምናምን ብሎ ነገር ኮሜንት ጻፈ። እኔ ስንቆፍር ነው ያደግነው እኛ ያብስራ ከልጅነቴ ጀምሬ እኔ ገጠር ነው ተወልጄ ያደግኩት። ስቆፍር ሳርስ ነው ያደግኩት። ለዛም ነው ይህ ስራ ደስ ይለኛል። እስከ ዛሬ ድረስ በጣም ደስ ብሎኝ ነው ይሄን ነገር እንዲያውም አሁን እድለኛ ሆኜ ከአዲስ አበባ ወጥቼ እዚህ ገጠር ላይ ይህን ቤት አግኝቼ ይህን የመሰለ ምርጥ ስራ እየሰራሁ ነው። እድለኛ ነኝ፣ እግዚአብሔር ይመስገን። ስለዚህ እንዲህ ሰርተን እናሳያለን ማለት ነው እና ሰዎች ከዚህ ቢማሩ ጥሩ ነው። አንዲት ቦታ የቀረች ያለች እሷን አይተን ሌላ ፓርት ላይ እንገባለን። ይሄ ደግሞ አሁንም አልፋ አልፋ ነው። ቅድም እዛ ጋር ለእንስሳት መኖ አላልኩም? በመስመር አልፋ አልፋ ይሄን በብተና ነው። ያም በመስመር ነው የዘራው። ይሄን ደግሞ በብተና ነው። ከዚህ ጀምሬ 5 መደቦችን ሰርቻለሁ ባለችው ትንሽ ቦታ ላይ ማለት ነው። ስለዚህ ምንድን ነው የሚባለው? አልፋ አልፋ ነው የሚባለው። የከብቶች መኖ ነው። ምናልባት ውጤታማ ከሆነ ይሆናል ብዬ አስባለሁ። ዘር እናመርታለን፣ ለዶሮም ለእንስሳትም ማቅረብ እንችላለን ማለት ነው። ምግቡን ደግሞ ቅጠላቅጠል ነው። ስለዚህ አሁን ኦልሬዲ እየወጣ ነው። አልፋ አልፋ እየበቀሉ ናቸው። በደንብ አሪፍ ሆኖ እየበቀሉ ነው። ይህ አልፋ አልፋ ዘር ነው ማለት ነው። እንደምታየው ግን ትንንሽ ባለው ስፔስ ላይ መጠቀም አለብህ። መሬት ከሌለኝም ብለህ እንቧከረዩ ማለት የለብህም ማለት ነው። ስለዚህ ይሄ ሁሉ አልፋ አልፋ ነው እንደምታየው። ግን በመሀል ደግሞ ክፍተት አደረኩ፣ ትርፍ ውሃ እንዲፈስ ማለት ነው። ይህን ድንጋይ ደግሞ ያደረኩት ለምንድን ነው? አፈሩ እንዳይናዱ ወደዚህ። ስለዚህ ሁሉ አልፋ አልፋ ነው። ጥሩ ብቅለት አለው 100% ማለት ነው። ስለዚህ ይሄ ቀጣይ ውጤታማ ይሆናል ብዬ አስባለሁ። ይህን ሰዎች ቢይዙት ባለችው ትንሽ ቦታ ላይ ነው ያደረኩት እኔ። ሌሎችም ሰዎች እንደዚህ ባላቸው ትንሽ ቦታ ላይ ውጤታማ የሆነ ገበያ ላይ የሚፈለግ ነገር ቢዘሩ ቢጠቀሙ ጥሩ ነው ብዬ ምክሬን መስጠት እፈልጋለሁ ማለት ነው። ያሁን የቅድሙ ጥቁር ጎመን ታች ያየ ነው። ይሄ ቦታ ለምንም አይጠቅመኝም ለኔ። ከዚህ ጀምሮ እስከዛ 7 ሜትር ነው። ከዚህ ውሃ ልክ ጀምሮ እስከዛ ጫፍ ውሃ ቆርቆሮ 7 ሜትር አካባቢ ነው። ወደ ጎን ደግሞ 50 ሳንቲሜትር ነው። በአጠቃላይ የዚህች ቀጭን ቦታ ስፋት ስንት ነው? 3.5 ካሬ ናት። ስለዚህ እዚህ ላይ ምን አደረኩ? አሁንም ሪሰርች ነው እየሰራሁ ያለሁት። ትልቁ እዚህ ጋር ማስተማር የምፈልገው ምንድን ነው? በጠባብ ቦታ ላይ በትንሽ ቦታ ላይ ዘርተን መጠቀም ምርት መጨመር እንችላለን፣ ገቢ መጨመር እንችላለን የሚለውን ለማሳየት 100% በቅሏል። ቀጥሎ ያለው ደግሞ እዛ ጋር ቦሎቄ ነው። መጨረሻ ላይ በዛ ዙረን እንቀርጻለን። ቆስጣ አለ መጨረሻ ላይ እዛች ትንሽ። ይሄ ብዙ ፓርት ፊት ለፊት የበቀለው ቦሎቄ ነው። ይሄ ጥቁር ጎመን ነው። ስለዚህ ባለችን ትንሽ ቦታ ላይ እንደዚህ ማምረት እንችላለን፣ መጠቀም እንችላለን። አሁንም የቦታ ትንሽነት አይወስነንም የሚለውን ነገር ሰዎች እንዲማሩበት እፈልጋለሁ። ከዚች ከትንሽ ቦታ ላይ የሚመረተውን ምርት አስብ። ቀጣይ
መገመት ትችላለህ። አንዱ እንግዲህ 8 ጊዜ 12 ጊዜ ነው የሚለቀመው ብለናል። እግዚአብሔር ፈቅዶ ከጸደቀ ከአንዷ ከዚች 8 ጊዜ 12 ጊዜ ስትለቅም አስብ። ለቤት ራሱን ቀንጥሰህ ስትበላ አስብ። ቤት ላይ የምታስቀረውን ገንዘብ አስብ። የምታገኘውን የጤና በረከት አስብ። ኢቭን አይተህ ደግሞ አሁን እኔ ሳያቸው እንዴት ደስ ይሉኛል። እኔ ደግሞ ከሚያረኩኝ ከዚህ ከእርሻ ልማት ውስጥ ከሚያረኩኝ 2 ጉዳዮች አሉ። አንደኛው እንዲህ ዘሮች ሲበቅሉ ያስደስቱኛል። በቃ ለምን ሌላ ተስፋ እንዳስብ ነው የሚያደርገው። ቢጠፋስ ተስፋ ያስቆርጣል ባይበቅል። ሲበቅል ግን ምንድን ነው ቀጣይ የሆነ አሳይመንት እየሰጠኝ ነው። የቡቃያ ቀጣይ እኮ አረም ይመጣብኛል፣ ተባዮች ይመጡብኛል፣ እንዲያርግልኝ እንደዛ አርግልኝ ብሎ እየነገረኝ ነው ማለት ነው። ያን ኮንሰፕት ወስዳለሁ፣ ያስደስተኛል። ሌላው ደግሞ ምርት ሲሰበሰብ ዞሮ ዞሮ የምንተክለው የምናመርተው ለመብላት ወይ ገንዘብ ሸጠን ገንዘብ ለማግኘት ነው። ስለዚህ ያኛውን ፓርት የምርት መሰብሰብ ፓርት ያስደስተኛል ብዬ ብዙ ጊዜ ያወራለሁ እና ያው 100% ነው ደስ የሚል አበቃቀል ያለ ማለት ነው። እና ይህንንም ሰዎች ቢወስዱት ከትንሽ ቦታ ምርታማ መሆን እንደሚቻል እንማራለን። እነዚህ እየበቀሉ ነው። ጥሩ እንትን ያለው ያ 100% ሂዷል በቃ። ስለዚህ እንዳልኩ ከትንሽ ቦታ ላይ በርካታ ነገር ማግኘት እንችላለን።